በዳይና እንዴት ታንክ ይጫናል? ከአንበሳው መንጋጋ ማን ያወጣል ስጋ ነው ነገሩ። የኔ ጭንቅላትን የነገር ፕሮፌሰር አለው። አረቦቹ አንበሳ ይጋልባሉ ቤታቸው። አረ የለም ውሸት ነው። አንበሳን አጋልበው ይጋልባል እንጂ አንደኛው ካገባህ መኪና ገዛለሁ አለኝ። እኔን እንትን እየቀረጸ ሲልከኝ እየቀረጸ ሲልከኝ በሰው ከመተማመን አላህን ይዞ ስራ መስራት። ተናጋሪው እብድ ቢሆን አዳማጭ አቅለኛ ይሁን ነው የምለው። ብር ይመጣል ግን የሰው ህይወት አይመጣም። አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም። መኪና እኮ ለመገልገያ ነው እንጂ ለመሮጫ አይደለም። አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው። የሽምብራ ሼቱን የበላው ሌላ ነው። እኛ የታማነው በጥርጣሬ ነው። በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይም ዝም በል ነው። የኔ አድናቂዎች ሸጋ ቲዩብን ሰብስክራይብ አርጉ። ሰላም የሸጋ ቲዩብ ቤተሰቦች እንዴት ከረማችሁ? እንደምን አላችሁ? በሸጋዎቹ ሀገር በሸጋዎቹ መዲና በመሃል ደሴ ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብልን የሸጋ ፖድካስት ፕሮግራማችን በዚህ ሰዓት ይጀምራል። የዛሬው እንግዳችን ሁላችሁም ስትጠብቁትና ኮሜንት ላይ ስትጠይቁን የነበር ነው ባይስ የማስታወቂያው ንጉስ ባይሳችን ስቱዲዮአችን ይገኛል። ቤተሰቦቻችን እንኳን ደህና መጣ ወደ ስቱዲዮ። እሺ አመሰግናለሁ። እንዴት አየው ስቱዲዮአችንን? በጣም አሪፍ ነው። ስፔሻል ነው። በጣም አሪፍ ነው። ጥሩ ነው። ወደዋል። ቆንጆ ነው። ወድጄዋለሁ። ወደ ቪው ነው። አብሽሩ ወድጄዋለሁ። እሺ ቤተሰቦቻችን ዛሬ ሰፋፊ ጨዋታ ይኖረናል። ሁላችሁም ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ሼር እና ላይክ በማድረግ ደግሞ ያው ቤተሰባችንነታችን እንድታጠናክሩ ስንል በትህትና እንጠይቃለን። ከምን እንጀምር ባይስ? እኔ ከምን ያው አንተ እንደምትጠይቀኝ ያው ስትጠይቀኝ እኔም ደግሞ መልሳለሁ ነው። በጣም ታዋቂ ቲክቶከር መሆንን ታውቃለህ? ያንን እንግዲህ መላው ኢትዮጵያ ህዝብ ነው የሚያውቀው። እንግዲህ አይን አይቶ ልብ ይፍረድ። ልብ ይፈርዳል። አይን አይቶ ልብ ይፍረድ። ሌላ ምለው ነገር የለኝም። እውነት ነው። የት ሀገር ተወለደ ባይስ? እኔ የተወለድኩት አዲስ አበባ አባኮራን ሰፈር። አባኮራን ሰፈር ነው? አባኮራን ሰፈር ተወለድኩኝ። እሺ በቃ ከዛ በኋላ ትንሽ እያለሁኝ ከዛ በኋላ እዚህ ወሎ ክፍለ ሀገር ደሴ ከተማ ውስጥ አመጡኝ። ኦኬ ደሴ መጣሁኝ። ደሴ አደግኩኝ። ይሄ ነው በቃ። ማሻአላ። ትምህርት ቤትስ እንዴት ነበር? ትምህርት ቤት ደህና ነኝ። ደህና ነው። ወይዘሮ ስንት ተምሬያለሁ። ወይዘሮ ስንት ተምራለሁ? እስከ 12ኛ ክፍል ተምሬያለሁኝ። በቃ ጎበዝ ተማሪ ነበር ይባል ነገር። ስለዚህ ምን ትላለህ? ደህና ነኝ። መቼም ያው ነጥብ አልመጣልኝም እንጂ ያው እስከ 12 ጨርሻለሁ። በበፊቱ በድሮ ማለት ነው? በድሮ ጨርሻለሁ። 12ኛ ክፍል ጨርሼ በቃ ከዛ እንደዛ ያደረገኝ እንትና ነው መስፍኔ። ለዚያ አበቃኝ መስፍኔ ነው። መስፍን ገብረ ህይወት። እሱንም ያው እንደ ወንድሜ ነው የማየው። በቃ አሁን አሜሪካ ገብቷል። መስፍኔ አሜሪካ ገባ። አሜሪካ ሂዷል። እዛ ሂዶ በቃ እየሰራ ነው። እዛ እየሰራ ነው። ጥሩ ልጅ ነው መስፍኔ። ጥሩ ልጅ ነው። ወንድሜም ነው። ይሄ ነው የምልህ። ወደ ቲክቶክ እንዴት መጣችሁ? ማለት ቲክቶክ ወደ ቲክቶክ አንዳንድ ጊዜ ጓደኛ ነበርን ከድሮ። ከዛ ኮምቦልቻ ምናምን ስንሄድ እዛ እኔን እንትን እየቀረጸ ሲልከኝ ይልከኛል። እየቀረጸ ሲልከኝ ለዛ አደረሰኝ ነው። ለዛ አደረሰኝ። እሱ ነው ለዛ አደረሰኝ። የድሮ ባይስ እና የአሁኑ ባይስ የሚል በሁለት የተከፈለ ዘውግ አለ። አንተ ታያቸዋለህ? የራስን ቪዲዮዎች አይታችሁ ታውቃለህ? አይቻቸዋለሁ። ጥሩ ነው። ያንማ ፍርዱን ለመላው ኢትዮጵያ ህዝብ ብያለሁ። መላው ኢትዮጵያ ህዝብ ለዘላለም ይኑርና ከዛ ያንን የኢትዮጵያ ህዝብ ነው የሚፈርደው። ማስታወቂያን አይቶ ጥሩ ነው ጥሩ አይደለም ፍርዱን ለህዝቡ ትቸዋለሁ። ለመላው ኢትዮጵያ ህዝብ ትቸዋለሁ። የመላው የኢትዮጵያ ህዝብማ አምኖበት የቲክቶክ አዋርዱን ሽልማት ሰጥቷል። ሽልማቱን እንዴት አየው? ሽልማቱ ደህና ነው። አመሰግናለሁ። ኢትዮጵያም ያው ለዘላለም ትኑርላለሁ። በቃ ይሄ ነው የምለው። ኢትዮጵያ ለዘላለም ትኑር እያልኩኝ መስፍኔ ጋር ስትሰሩ ኮምቦልቻ የሆነች የቀረጻችኋት ቪዲዮ ነበረች። ሰኒ ሳይድ ጉድ ተሰርቼ ነበር የምትለው ቪዲዮ ያ እንትን ነው። ያ
አንደኛው ካገባህ መኪና ገዛለሁ አለኝ። እሺ አግብቼ በነበረ መኪናው አይገዛም ነበር የሚለው ነው። ተሸውጄ ነበር ለሚለው ነው። ካገባህ መኪና ገዛለሁ አለ። አግብቼ በነበር መኪናውን አይገዛም ነበር ነው። እና ተታልዬ ነበር ለማለት ነው። እኔ ደግሞ እንደዛ እንዳይሆን መጀመሪያ ግዛለሁ የሆነ ሰው ነው አቡ አንዱ ነው። እንደዛ ነው ጉድ ተሰርቼ ነበር ያልኩት ለዛ ነው። አግባና መኪና ገዛለሁ አለኝ። አግብቼ በነበረ መኪና አይገዛልኝም ነበር ነው። ተታልዬ ነበር ለማለት ፈልጌ ነው። ጉድ ተሰርቻለሁ ያልኩት በዚህ ነው። አግብቼ በነበረ አይገዛልኝም ነበር ነው። ያ ነው እንጂ ለሌላ የለው። ለየን ለማለት ብዬ ነው። በጣም አሪፍ። የሆነ ጊዜ ብዙ ሱፍ አሰፍተህ ነበር? ብዙ ሱፍ አሰፍቼ ነበር። እስኪ ታሪኩን ንገረን ዝርዝር አድርገህ። እንዴት ታሪኩ? ምኑን ነው ታሪኩን? አይ ነው ሱፍ ያሰፋህባቸው ነው? ሱፍ ያሰፋው ሰዎች ናቸው ያሰፉልኝ። እኔ ስራውን እንድሰራ ስራውን እንድሰራ የማስታወቂያ ስራውን እንድሰራ በዛ ነው የተገዛልኝ። ምን ያክል ሱፎች ነበሩ? አንድ 3 ሱፍ ይሆናል። አንድ አይነት 3 ሱፍ አይደለ፣ የተለያየ ነው። ጥቁር ብላክና እንዲሁ ደግሞ ቡኒ አይነቶች ናቸው። እንትን ነው ማለት ከብዙ ጊዜ በፊት ነውና ስልክተውት የማን የኔ ነው እናቱን አጠፋው እኮ። አረ ችግር የለም አብሽር ረህ አርገው። እሺ አረ ችግር የለም ኤቶ በቃ። ኳስ የማን ደጋፊ ነህ? ኳስ የማን እኔ ልንገርህ በዛ አመራሪ። እሺ እኔ አንደኛ ስሜቱ የለኝም ነው የኳስ ስሜት። እኔ ሩጫ ነው ሩጫ ሲሯሯጡ ደስ ይለኛል ነው ስሜቴ። ያ ነገር ደስ ይለኛል እኔ በቃ እንጂ ኳስ ብዙም ኳስ እንኳን ብዙም አልወድም እኔ። ሩጫ ነው ሩጫ ላይ ነው። ትሞክር ነበር አንተም ራስህ? ሩጫ ደስ ይለኛል ደስ ይለኛል ሩጫ። ለምሳሌ አሁን የሆነ ሰዓት ላይ እነ ኤሲ ሚላን ያበሉኝ ያጠጡኝ ያልከው አባባል እነሱም ልክ ነው። ለኔ አይሰጡኝ ራሴን እኔ አይኔ ያልተጎመደ እጅ ያልተጎመደ እግሬ ያልተጎመደ ሰርቼ መኖር የምችል ሰው ነው። እስከ መቼስ እነሱ አብልተውኝ እነሱም አያበሉኝም አያጠጡኝም ፍራንክ አይሰጡኝም። ዳቦው ሊቀር ነው ወይስ እንጀራው ሊቀር ነው ወይስ ፍራንክም አይሰጡኝ። ምን ይጠቅሙኛል? መጡም አይጠቅሙኝም ቀሩም አይጎዱኝም። መጡም አይጠቅሙኝ። እኔ እየሰራው በራሴ ተማምኜ እየሰራው ነው። አላህን ይዤ ስራ ሰራለሁ። አላህን ይዤ ስራ እየሰራውኝ እኖራለሁ። ያ ነው እንጂ በሰው አልተማመንም። ራሴን በቃ ስራ አላህን ይዤ ስራ እየሰራው እኖራለሁ ነው። ያኔ እኔ አስተሳሰቤ በቃ እንደዛ ነው። ደስ ይላል። በሰው ከመተማመን አላህን ይዞ ስራ መስራት ያ ነው። አላህን ይዤ ስራዬን እሰራለሁ። ያ ነው የማምንበት እኔ። አይ ደስ ይላል በጣም። እንደዛ ነው። አላህን ይዞ ስራ መስራት ይበልጣል። ስለዚህ እግር ኳስ አሁን ለምሳሌ ኳስ እያዩ ማታ ይደባደባሉ፣ ይፈነካከታሉ ሰዎች። ታዲያ ምንም በሌለው ይሄ ራሱ ጭንቅላታቸው ትክክል አይደለም ብዬ ገምታለሁ። ለምንድን ምኑ ይቀራል? አሁን እንደዚህ የሚጣሉት ፍራንኩ ይቀራል ነው? ፍራንኩ ነው ወይስ ዳቦው ነው? ወይም በምን ተጣሉ? ውጭ ሀገር እዛ ፈረንጅ ሀገር ሆኖ አርሰናልና ለምሳሌ እንደዚህ ማድሪድ አሁን ባለፈው ኳስ ነበረ እና የአርሰናል ደጋፊዎች የማድሪድ ደጋፊዎች እንደዚህ የማንቸስተር ደጋፊዎች እኔ እኮ ብዙ ሰዎች እንደዚህ አሉ። እኔ የሚገርመኝ ግን ምኑ ይቀራል ነው? ደገፍካቸው ምኑ ይቀራል? ምን ይጎልብሃል ነው? እናንተ እኮ እነሱ ሊያገኙ የሌላው ሰው መንከባለል ሆነ። እነሱ ናቸው የሚጠቀሙት። በፓውንድ በምናምን የሚከፈላቸው እነሱ ናቸው። እነሱ ሊያገኙ የሌላው አንጀባ ምንድነው? እሺ ምን ጥቅም አለው? ጭራሽ መፈነካከቱ መጣላቱ እንደገና መፈነካከቱ እኔ ይገርመኛል። እነሱ ሊያገኙ እነሱ እንትን ሊሉ ደስ ሊላቸው
የሌሎቹ እንደዚህ መሆን በጣም ያሳዝናል። ወይ ራሳቸው ገብተው መጫወት ወይ ራሳቸው ገብተው መጫወት ጥሩ ነው። ቀረስ ምን ይጠቅማቸዋል? መጣስ ምን ይጎልባቸዋል? ይሄ ነው። እኔ ይገርመኛል የሰው አስተሳሰብ ምን እንደሆነ አንዳንድ ጊዜ ይገርመኛል። በአሁን ሰዓት በሶሻል ሚዲያ በጣም ፌመስ ነህ። ዓለም ላይ ታዋቂና ተፈላጊ ከሚባሉ ሰዎች መካከል አንዱ ነህ። እስቲ ንገረኝ ስለዚህ ነገር። እንዴት ታዋቂነቱ እንዴት ነው? ይፈልጉሃል ሰዎች? ለምሳሌ በማስታወቂያዎችህ ደስተኛ ናቸው? እኔም ጠንክሬ ስለሰራሁ ነው። ደግሞ የኔ እሰራለሁ ሞቅ ባለ ሁኔታ ነው። ሁሉም ግልጽ ነው። እኔ የምሰራቸው ሁሉ ግልጽ ናቸው። ድምጽህም ደስ ይላል፣ ከፍ ያለ ነው። ድምጽም ደግሞ ከፍ ባለ ሁኔታ ስለምሰራ በደንብ ግልጽ ነው። ማስታወቂያ በደንብ ግልጽ ነው። ያ ነገር በሰዎች ዘንድ ተወዳጅ እንድትሆን ግልጸኝነት ስላለኝ ነው። ስትሰራ ስራው ግልጸኝነት ስለሆንኩኝ በዛ ነው። እስኪ የምትወደው እስካሁን ድረስ ከሰራው የምትወደው አስቂኝ ማስታወቂያ የትኛው ነው? አስቂኝ ምን አለ ብለህ ደስ የሚል ገጠመኝ ካለ? ምንድን እኔ መጡም አይጠቅሙኝም ቀሩም አይጎዱኝም ነው። ምክንያቱም እኔ አላህን ይዤ ነው ስራን በመስራት ነው ልኖር የቻልኩት እንጂ እነሱ አላኖሩኝም ነው። ማስታወቂያዎቹ እነሱ አርሴናል የምትላቸው ሰዎቹ ፍራንክ ቢቀበሉ ለራሳቸው ነው፣ ቢያገኙ ለራሳቸው ነው። ለአበቃ እኔን ምን ይጠቅመኛል? እኔ ደግሞ የጠቀመኝ ምንድነው? አላህን ይዤ ስራ በመስራት ነው። ስራዬን እየሰራው ኖራለሁ በእነሱ ሳይሆን እኔ የምኮራው አላህን ይዤ ስራን በመስራት። እስኪ ቤተ መንግስት የነበረውን የአንበሳዎቹን ገጠመኝ እስኪ ያጫውተን። የአንበሳዎቹ ምንድን እኔ በጣም አየኋቸውና ደነገጥኩኝ። በቃ አንበሶቹን ያ ነው እንጂ በቃ አይመችህም? አንበሳ አይመቸኝም። ምክንያቱም ቀልድ አያውቅማ። አንበሳ ቀልድ አያውቅማ። አንበሳ ምንጊዜም ከአንበሳው መንጋጋ ማን ያወጣል ስጋ ነው ነገሩ። ስለዚህ ካገኘ አይለቅህም ነው። ይተናኮላል፣ ይገላል። ደግሞ እሱን ማን ይችላል? ማንም አይችልም። ከአንበሳ መንጋጋ ማን ያወጣል ስጋ ሆነ እኮ። ማን የወሰደህ እዛ ቦታ? ናቲ ነው፣ ናቲ ተስፋዬ። እሺ እሱ ወሰደኝ። ከዛ በኋላ እኔም ትንሽ እንደመደንገጥ አልኩኝ። አንበሶቹን ስታይ አጥር የለም ነበር እንዴ? አጥር አለ፣ ግን ላይኛው ክፍት ነው። ላይኛው ክፍት ነው። ይሄ ባዶ ነው፣ እንደዚህ ባዶ ነው። ከላይ ጣራ የለውም። ምናልባት ከዘለለ ብዬ ነበረ፣ ግን እንትን ኤሌክትሪክ እንትን ይይዘዋል አሉኝ አንበሳውን። እንደዛ ስላሉኝ ትንሽ በኋላም ሰላም ሆንኩኝ። ግን ሁለተኛ እዚህ እንዳታመጡኝ ምናምን የሚል ቪዲዮ አይተን ብዬ ነበረ። እንዳታመጡኝ ብዬ ያልኩት እንደው ደስ አላለኝ ማለት ሁኔታው። እኔም አላሰብኩትም ነበረ። እኔም አላሰብኩትም። ሲያመጣኝ አልነገረኝም። አልነገረኝም። ዝም ብሎ ና እንሂድ ብሎ ወሰደኝ። ለአንበሳ አስረከበኝ። አንበሳ ግን ምንጊዜም አንበሳ ነው። አንበሳ ነው። አንበሳ ነው። ግን ለማዳናቸው አንበሳ መንጋጋ ማን ያወጣል ስጋ ነው የምልህ። እኔ ደግሞ አሁን እዛ ውስጥ የነበሩት ግን ኦልሬዲ ያው የሰለጠኑና ብዙ ጊዜ ከሰው ጋር የቆዩ አንበሶች ናቸውና እነሱ ለጉብኝት ሰው እየሄደ ገንዘብ እየከፈለ ይዝናናባቸዋል። እና ሰው አይቶ እንደውም ይደሰታል፣ አንበሶቹን ይጫወታል፣ በደንብ ራሱን ሪፍሬሽ ያደርጋል። ግን እኔ የምልህ ሳላስበው ስለወሰደኝ አልነገረኝም። ዝም ብሎ ና እንሂድ ብሎ ነው የወሰደኝ። አንበሳ እንዳለ አንበሳ አለ ስለው የለም አለ። ኧረ ተው አንበሳ አለው ስለ የለም አለኝ። ምንም የለም አለኝ። ኧረ ተው። በኋላ ከሄድን በኋላ ነው እንደገና ሳይነግረኝ ምን ሳይለኝ ሁሉንም ነገር ሳይነግረኝ ና አለኝ እንደገና። ቀጭኔም አለ ግን ሌላ እንስሳ አለ። አላየሁም። ነጭ አንበሳ ያየሁት፣ ነጭ አንበሳ ያምራል። እና ቡኒ አይነት ነገር አንበሳ ቡኒ አይነት ነገር። አረቦቹ አንበሳ ይጋልባሉ ቤታቸው ምናምን። አረ የለም ውሸት ነው። አንበሳን አጋልበው ይጋልብሃል እንጂ ይጋልብሃል፣ ይበላሃል፣ ይጨረግድሃል እንጂ አንበሳን ማንም እንትን ይጠጋ የለም። እኔ ነኝ ያለ ወንድ አይጠጋውም።
አንበሳን ነብር ምናምን አሁን አረቦቹ አይተኮነ ቤታቸው ውስጥ ነብር የለም እንደዚህ ሸን ይሄ ውሸወሬ ነው የውሸወሬ ነው ማንም አንበሳ አረቦች ቤት አለ የለም ነብር አረቦች ቤት አለ የለም ውሸት ነው አውቆ እየቀለዱብህ ነው እንጂ አንበሳ ጋር እንዴት አንድ ቤት አብሮ ይኖራል እኮ አይሆንም ኧረ የለም ይሄ ዝም ብሎ ወሬ ይሆናል እንጂ አይመስለኝም ወሬ ነው ዝም ብሎ ወሬ አፈ ታሪክ ወሬ ነው እኔም አላምንበትም ጭራሽ ግን በፊት አሁን ኃይለ ሥላሴ አሁን ጃንሆይ አንበሳ ቤታቸው ውስጥ በሬ ያረዱ ስጋ ያበሉ አንበሳ ቤታቸው አልምደው ጸጉሩን እያሻሹት ምናምን ይኖሩ ነበር ያአላህ ከለመዱት ምናልባት አላቅም ያው የድሮዎቹ አንበሶች ለማዳ ይሆኑ አሁን ላይ ያለ እንደዛ ይላሉ ግን እኔ እንጃ አረበኛ እንዴት ቻልኩ አረበኛ የቻልኩት ሳውዲያ ሂጄ ነበር ሳውዲ ሄደ ነበር ሳውዲያ ሂጄ እዛ እሰማለሁ አልናገርም ነበር ከዛ እዛው ወኩኝ ሳውዲያ ነው የለበልኩት አረበኛ ጅዳ ጀይዛን ነጅራ ጅዳ الرياض እንደገና ደማም الخبر ጀይዛን ነጅራን አብሃ خمس مشيط እዛም ነበርኩኝ የሳውዲ ከተሞች ናቸው የሳውዲ ከተማ ናቸው እንደዛ ናቸው የሳውዲ ከተማ አኗኗሩ ምናምን ቆንጆ ነው ደህና ነው ሀገራቸው ሙቀት ነው በቃ ህጉ መጥፎ ነው ያው መግደል ነው ከሰረቅም ያው እጅህን ይቆርጠዋል ከገደልክም ይገሉሃል ቂሳስ ነው እና በጣም ችግር ነው والله ህጉ በጣም እንትኑ ቴምፕሬቸሩ በጣም ሃይ ነው 80 ኤር ኮንዲሽን ባይኖር ኖሮ ሰው ይሞት ነበር ከሙቀት ባለፈው እንደውም ሐጅ ላይ ወደ 1500 ሰው ነው የሞተው ያ አላህ ሐጅ ላይ ብዙ ጊዜ ሰው ሞቷል በሙቀት አሁን ባለፈው ብዙ ሞቷል ሞቷል ሙቀቱ ነው 90 ዲግሪ ሴንቲግሬድ ታዲያ ኡምራ ሊያደርግ ነው የሚል ቪዲዮ ሰርተህ ነበር ማስታወቂያ ሰርቼ ነበር አልহামዱሊላህ ሰራሁላቸው እኔም ሳውዲዎች ወዳቸዋለሁ እነሱም ይወዱኛል ማሻአላህ ማሻአላህ ሳውዲያና የሳውዲ ህዝብ ይወደኛል እኔም ወደዋለሁ በመላው ዓለም ተወዳጅነት ስላለ ኢንሻአላህ ጥሩ ሰው ምን ጊዜም ጥሩ ሰው ከናቲ ጋር የተዋወቅበትን አጋጣሚ ታስታውሳለህ ከናቲ ጋር እሱ ነው አንድ ጊዜ በሆነ ነገር አንድ ጊዜ ነው ፕራንክ ሰዎች ልከውልሃል ፎቶንም ተቀርጸሃልና ናና ውሰዳለ በቃ በዚህ ነው የተዋወቁት ናና ውሰዳለኝ በቃ ፎቶህን ናና ውሰዳለኝ ፍራንክ አንደኛው ከናዝሬት ይሁን 1000 ብር ናና ውሰዳለኝ ልኮልሃል አለኝ በዛ ስንግባባ በኋላም ከመስፍኔ ወሰደ መሰለኝ ሂሳብ እንትን አካውንት ቁጥሬን ወሰደ ከዛ በኋላ እሱ ያው ማስታወቂያን ጀመርን ያው መስራት አብረን ወንድማማች ሆነን ያው እየሰራን ያው ሰራን ነው መጨረሻ እስኪ የሸገር ቆይታን የአዲስ አበባ ቆይታ ጥሩ ነበረ ምን ያህል ጊዜ ቆየ እኔ ቆየሁት እንጂ ሁለት ወር ከ15 ቀን አካባቢ ገደማ እንደዚህ ከ12 ወር ከ13 ቀን አካባቢ ገደማ ቆየሁ አዲስ አበባ ምን ያክል ማስታወቂያዎችን ሰራሁኝ እኔ እንጃ والله አልቆጠርኩትም ነገሩ ያው ቲክታክ ውስጥ ገብተህ እኮ ታገኘዋለህ አካውንቴ ውስጥ ገብተህ ማውጣት ትችላለህ ከፈለክ ስንት ፎሎወሮች አሉ እኔ እንጃ ወደ 500,000 ናምን የሚሆን 500,000 በፊት ደግሞ ሌላም አካውንት ነበረ በሌላ አካውንት ብዙ ፎሎወር የነበረው አረ የለም ይሄው ነው አዲሱ ባይስ ኦፊሻል የሚለው ብቻ ባይስ ኦፊሻል ነው የሚለው ነው ሙዚቃ ትወዳለህ ወላሂ ሙዚቃ እወዳለሁ ሁሉም ጥሩ ነው ያመልማል አባትን ወደዋለሁ ምን የሚለው የነዋይንም እንዳትተይ ነው ምናምን ለነገ እንዳትለኝ ምናምን
የሚለው አለ ነገ ልሰብበት እንዳትለኝ የሚለው ላስብበት እንዳትለኛ እሱ ያመልማል ነው እንዴ የህብስት መሰለኝ አይደለም ያመልማል አባት አመልማል አባት እንዳትለኝ አመልማል አባት አመልማልናት አመልማል አባት ህብስት ጥሩ ነው መሰለች አይደለም አይ እኔ እርግጠኛ ነኝ አመልማል አባት ነች ኦኬ የጋሽ ጥላሁንስ ጋር የጋሽ ጥላሁን አድናቂ ነህ ይባላል ጥላሁን ገሰስ ጥላሁንም ጥሩ ነው የጥላሁን ሁሉንም ወደዋለሁ ግን እኔ ደግሞ በጣም ደስ የሚለኝ ስራ ስሰራ እሺ ስራ ሰርቶ አጊቶ መኖርን ይሄ ደግሞ በጣም ከሚያስደስተኝ እሺ ባይስ በጣም ጎበዝ እንትን የገንዘብ ይቆጥባል ይባላል አሪፍ ሰው ነው ስራ ከሰራ በኋላ አባክም ለመጥፎ ነገር አያውልም ለምናምን ደስ አይለኝም ገንዘብ ለመጠጥ አይጠፋም ቤት ሰርተህ በብር ላይ ብር አድርገህ ትዳርም መስርተህ ስትኖር ቆንጆ ነው ቤት አድርገህ ገንብተህ ይሄንን ጭንቅላት ያምናል እውነት ነው ባሉባሌ ግን ዝም ብሎ መጣሉ አሉባሌ ማጥፋቱ ማለት ጥሩ አይደለም ነው እንደዛ ነው እኔ ጭንቅላት እንደዛ ገንዘብን አጠራቅሞ መገንባት ደስ ይለኛል ላሉባሌ ማጥፋት ደስ አይለኝም ነው እኔ ከማቀው አሁን አንተ ማስታወቂያ ሰርተህ ከብዙ ገንዘብ ካጠራቀምክ በኋላ የማግባት ፍላጎቱ አለ ኢንሻአላህ አገባለሁ እህቴም ትንጣ እህቴ ጋራ ተማክሬ ቤት ሰርቼ ትዳር መስርቼ ገንብቼ እንደዛ እንድኖር ነው ፍላጎቴ አዲስ አበባ እያለህ አንዲት ልጅ ወዳህ ነበር አንተን አሉ እሷ የላትማ የምትበላውም የላት ልጅቷ ደሃ ነች ስለዚህ ደሃ ስለሆነች እኔ ምን አገባኝ ደሃም ሆና ማግባትን ፈልጋ አይሆን እኔ አላምንበትም ቆንጆ ናት ግን አሁን የሚገባው በአሁን ጊዜ የሚገባው እሷ ስራም ያላት እኔም ስራ ያለኝ መሆን አለብን መደጋገፍ አለብን ሁላችንም ካልተደጋገፍን ችግር ነው ግን እኮ ትዳሩም አይሰምርም እንደዛ ነው ግን ኃላፊነቱ የወንድ ልጅ ነው ወንድ ልጅ ነው ሰርቶ ሴት ልጅ ማስተዳደር ያለበት ችግር የሚገኘው ገንዘብ ያን ያህል ስላልሆነ ብዬ ነው ያን ያህል አይደል አሁን ባንድ ማስታወቂያ ምን ያህል ይከፈላል ጸጥ ብሎ ነው በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር መናገር አያስፈልግማ ሰውም ተንኮለኛ ነው ያንዱን ማግኘት አንዱ አይወድም ያንዱን ጥሩ ደረጃ ላይ መሆን አንዱ አይወድም ይሄ ነው ችግሩ እንጂ ስለዚህ መናገሩ ጥሩ አይደለም ግን ይገኛል በቃ በቲክቶክ በማስታወቂያ ይገኛል ግን ለሰው መናገር አንዱ እንዲያልፍለት ሰው አይወድም አንዳንዱ ጥሩ ደረጃ ላይ እንድትሆን አይፈልግም ስለዚህ ያ ነው እንደዛ ነው ስለዚህ በሚስጥር ነው መሆን ያለበት የለፈለፍ እንደውም እነሱ ጉድጓድ ይቆፍሩልሃል እንኳን አንተ ጉድጓድ እንትን ብለህ ነግረሃቸው እንደዛ ነው እንኳን ነግረሃቸው ቀርቶ ነግረሃቸው ኤርፖርት ደግሞ ወደ ደሴ ልትመጣ ስትል ኤርፖርት ላይ አንዲት ልጅ በቃ አቅፋ እያለቀሰች ነበር አድናቂ ስራ ነው ነው እንዴ ስራ ነው በጣም ወደዋለሁ ምናምን ብላ እሷም እንደው አውርታ ነበር ስለዚህ ስራ ነው መቼም አሁን ግን ጊዜው ያለነው ሳንዋደድ ለሞተው መናደር ሆኗል አሁን ጊዜው እንደዛ ጊዜ ነው አሁን ያለንበት ያለነው ሳንዋደድ ለሞተው መናደር ሆነ አሁን ያለንበት ጊዜ እና ያው ኢትዮጵያም መቼም ህዝቡም ያው እድሜና ጤና ይስጠው ኢትዮጵያም ለዘላለም ትኑር እላለሁ መላው ኢትዮጵያን ህዝብ ወዳለሁ ያ ነው አመለካከቴ እኔ ህዝቡም ይወደኛል ሁላችንም እድሜና ጤና አላህ ይስጠን እንኑር ነው በአውሮፕላን ስትሄድ ሲገጠመኝ ነገር ወደ አዲስ አበባ በአውሮፕላን ስትሄድ ፓይለቶቹ ሰላም እያሉ ነበር እንዴት ነበር ያን ቆይታ ነገርን ቆይተ ሰላም አሉኝ በሰላም እኛም ገባን ተውጂ አውሮፕላን እንዴ ነው ልምዱ አለ የምንድን የማሽከርከሩ ልምዱ የለኝም ግን ገብቶ የሚሄዱ ምን ችግር አለው ቀላል ነው እማልችለውንም ነገር ገብቼ
ማልጨን ልዳል አውሮፕላኑ አይባልም ያ ተምሮ ብዙ እንትን ብሎ ነው የሚታወቀው እውነት ነው ተምረ ሰልጥነ ካልሆነ በስተቀር አስቸጋሪ ነው ባይስ መኪና ነበረች የጭነት መኪና ነው የኔ አይደለም የቤተሰብ ነው የኔ አይደለም የጭነት መኪና የኔ አይደለም የቤተሰብ ነው ዳይና የቤተሰብ ነው የኔ ለዛንኛው ነው የላኩለት እኔ የልጅ ነኝ የእህት ልጅ ነኝ ለዛንኛው ነው የላኩለት ለኔ አይደለም ያቺን ይዘህ ጭነት ስትሰራ ታንክ ጫንልን ብለው ነበር ይባላል መኪናውን ይዘህ ተወዬ አንተ ተናጋሪው እብድ ቢሆን አዳማጭ አቅለኛ ይሁን ነው የምለው ደግሞ አንዳንድ ጊዜ እንዴት ታንክ ይጫናል እስኪ ንገረኝ እንዴት ታንክ ይጫናል በዳይና እንዴት ታንክ ይጫናል በትልቅ መኪና ካልሆነ በተሳቢ ካልሆነ ለጭነት ጠርተው በከባድ መኪና ካልሆነ አይጫንም እንደዛ ነው ከዛ ተመልስ ከአንተ ተለ አረ ለሙሸን ነው ይሄ ሰወሬ ነው የሰወሬ ከሰይዶ ማርሻል አርት ጋር እንዴ ነበር ደህና ነው አልহামዱሊላህ ስራን ሰራን ተለያየና ሰይዶ ማርሻል አርት እንትናም ታኩሩም ጋራ ስራ ሰራን በሰላም ተለያየን ምን አይነት ልጅ ነው ሰይዶ ስታገኘው እንዴት ነው ሰይዶ والله ጥሩ ሰው ነው ጥሩ ሰው ነው እሺ ሁላችንም አላህ ነው አልፈራኸውም እንደው ይሄ የሚጮኸው ነገር ምናምን እንደው መጀመሪያ ስታገኘው ሰይዶ ማርሻል አረኔ አለ ሰይዶ ማርሻል ጥሩ ልጅ ነው እድሜና ጤና አላህ ይስጠው ወንድሜም ነው ወደዋለሁ አሁን አሞታል ወደ ጣሊያን ሀገር ሊሄድ ነው እየተባለ ነው ይባላል አሞኑ ነው አንተ ግን ሞኑ ነው ግን እቃው አንሳ ነው ምናምን ይባላል እኔ እንጃ والله እኔ አላውቅም እንደዛ ይባላል አሁን ወደ ጣሊያን ሊሄድ ነው አንሶ እቃውን ሊያስተካክል ወደ ጣሊያን ሀገር ሄዱ ልሰራ ነው ብሎ ቪዲዮ ሰርቶ ነበር አንተም ደውለለት ነበር እኮ ጠይቀው እንግዲህ ሂዶ በሰላም እንት ታክሞ የሚመጣ አላህ አድርገው ሌላ ለልምኔ በሰላም ታክሞ ይንጣ እሺ ይሄ ነው ምለው እኔ ቤተሰቦቻችን እንደሚታወቀው ይሄንን ቆንጆ ፕሮግራም ወደናንተ ስፖንሰር አድርጎ ያመጣው ወሎ ሪል ስቴት ያው በሸጋዎቹ ሀገር በደጋጎቹ መንደር በመሃል ደሴ ከተማ የሚገኘው ቅርጡ ሪል ስቴት አፓርታማችን ነውና የወሎ ሪል ስቴትን አድራሻ የምትፈልጉ ሰዎች ካላችሁ ከታች በሚቀመጠው ስልክ ቁጥር ደውላችሁ ኮንታክት ማድረግ ትችላላችሁ ከኛ ጋር ኤኒ ታይም ይሁላችሁ ምርጫ በየአይነት ለምሳሌ ባለ 1 ባለ 2 ባለ 3 መኝታ ቤቶችን አዘጋጅተው እናንተን ይጠብቃችኋል ወደፊት ደግሞ እጅግ በጣም በቅርቡ ከኢትዮ ሆም ሶሉሽን ጋር በኮምቦልቻ ከተማ ላይ ግንባታውን እየጀመረ ይገኛል አዲስ ሰርፕራይዝ ነው ይዘንላችሁ የምንመጣው እሱንም ደግሞ በቅርቡ ይፋ እናደርጋለን ወሎ ፓራዳይዝ ሪል ስቴትም አለ በቅርቡ ስራችንን ይዘን ወደ እናንተ የምንመጣባቸው ትላልቅ የሪል ስቴት የግንባታ ፕሮጀክቶቻችን ናቸው እነዚህ ሁሉ ባንድ ላይ በመሆን ይሄንን ደስ የሚል ፕሮግራም ስፖንሰር አድርገውላችኋል ሰብስክራይብ እና ሼር ማድረግ ቪዲዮውን እንዳይረሳ ሸጋ ቲዩብን ሰብስክራይብ አርጉ አዲስ አበባ ማን ጋር ቆየ አዲስ አበባ እንትን አንድ ጓደኛ አለኝ ሐቢብ የሚሉት ከሱ ጋር ነው ከሱ ጋር እንትን ያል ሰርቪስ ሰጠኝ ሆነ አንድ ክላስ ከዛ ያደርኩኝ በቃ አሪፍ ቆይታ ነበር ደህና ሳለፈን ምንም ነገር የለም በሰላም አለፈ በሰላም ወለወር ከምናምን ተቀምጫ ሳልፌ መጣሁ ቲክቶክ አዋርዱስ እንዴት ነበር ለምን አልተገኘህም እንደምታየው ነው መቼም ሁሉም ነገር ለምን አልተገኘህም ቦታው ላይ አልተገኘሁም ምክንያቱም ትንሽ ሀገሩ ትልቅ ስለሆነ ባለ ታክሲዎቹ ባለ ራይዶቹ ሌላ ቦታ ሊወስዱ ይችላሉ ሌሊት ላይ ነው ሌባም አለ በዛ ላይ እቤት መሄድ መምጣ ስለማላቀው ሀገሩን በእነሱም መተማመን አልቻልኩም በባለ ራይዶቹ ልተማመን ስላልቻልኩ ናቲን ሂድ አልኩት በቃ እንደዛ ነው ናቲን ሂድ አልኩት እሱ ሄደ ደርሶ መጣ ኦኬ እና ብዙ ሰዎች ቲክቶክ አዋርዱ ላይ ይገኛል ብለው ጠብቀው ነበርና ቅር ያላቸው ሰዎች አሉ እነዛ ሰዎች ያላቸው ይሄው ነው ምክንያቱም ሌሊት ላይ እንዴት አርጌ ሌሊት ላይ 7 ሰዓት ነው አሉ 8 ሰዓት ነው የጨረሱት እነሱ አዋርዱ ነው 8 ሰዓት ታዲያ ማንንም ብዬ ማንንም አምኜ ማንንም እንትን ብዬ ነው የሚሄደው እሺ ማንንም አምኜ ልሂድ እሺ ያው ህዝቡ ዛ ቦታው ላይ ጠብቆ ነበር አንተ ጠብቆኝ ነበር
አላህ አላለው አላህ አላለው። ይቅርታ መጠየቅ ትፈልጋለህ? እንግዲህ ይቅርታ ብያለሁ። በቃ አብሽሩ። ናቲ እንሂድ ብሎኝ ነበር። ሂድና አንተ ተቀበል አልኩት እባክህ። ምክንያቱም ሩቅ ነው የሚሄዱበት። እንደገና መመለሱ ባለታክሲዎቹም ባለምኖቹም ስታያቸው አላመንኳቸውም ነው። ከበደኝ። እንደገና ነው መቼም ብር ይመጣል፣ የሰው ህይወት አይመጣም። ይሄ በዚህ ወቅ ብር ይመጣል ግን የሰው ህይወት አይመጣም ነው። የገንዘብ ሽልማትስ ነበረው? የገንዘብ ሽልማት የለውም፣ ግን አላህ አንጣው ነው የምለው እኔ ገንዘቡን። ያንን እንግዲህ አላህ ነው የሚያውቀው። ያቺ እንትና ምልክቷን ግን ልከዋል። ያቺን ብረት ነገር ያንንማ ተቀብለሃል? እሱን ተቀብያለሁ። እንትኑን ምንድነው የሚሉት ጀማል ጋር ስላላችሁ ጓደኝነት ልጋ አሁን ብዙ ጊዜ አሁን ቪዲዮዎች ምንም የለም፣ እራሱ ነው መጥቶ የገባብኝ። እሱ እንደውም ኤክስፒሪየንስ የለውም ምን የለውም፣ ዝም ብሎ መጣ። አላቅም ማን እንዳመጣውም አላቅም። እኔ ናቲና ብሎት ይሆናል። የልጅነት ጓደኛህ ነበር? ምን ነበረ። ቤታቸውን እኮ እነሱ ለቀው ያንን አከራይተው ሌላ ቦታ እየኖሩ ነው። ወደ መናፈሻ ወደ ምናምን እየኖሩ ናቸው። ያው እነሱም ጎረቤት ነበርን ነው ጎረቤት። ለምንድን ነው ጀማል የሚያናድድህ? አቦ ዝም ብሎ ነው። እኔ እንጃ ወላሂ ምን ታደርገዋለህ? ምን እንደሆነ አላውቅም። በቃ ይወዳል ግን እሱ በጣም ይወደኛል። ግን እንደምታየው ነው። አሪፍ ሰው ነው ጀማል፣ ጥሩ ሰው ነው። ደህና ነው። አላህ እንትን ይበለው፣ አላህ ይመልሰው ነው። በቃ ሌላ ምን ይባላል? አሁን ወደ ማስታወቂያው እያመጣኸው ነው፣ አብሮ ካንተ ጋር እየሰራ ሌሎችም ወንድሞች እያገዙ። አሁን ጥሩ ነው ስብስቡ። እነ ሚፍታህም ጋር ናቲ እሱም አንድ ላይ እየሰራችሁ እንዴት አየኸው ያንን ስብስብ? ምኑን? የስብስቡን በኸይር አላህ አድርገው። በኸይር አላህ አድርገው ሁሉ ነገር። አሁን አዲስ አበባ ስትሄድ የባኢስ አይነት እንግዳ አዲስ አበባ አይታጣቅም እየተባለ ነበር። የህዝቡን አቀባበልስ እንዴት አየኸው? ጥሩ ነው፣ በጣም ጥሩ ነው። ጥሩ ነው። የአዲስ አበባ ይወደኛል። ፎቶ እንነሳ ነው በቃ እንደዛ እያሉ ደስ ይላል አቀባበሉ ደስ ይላል። ያ ነው እንግዲህ እኔም ኢትዮጵያን የኢትዮጵያ ህዝብ መላ የኢትዮጵያ ህዝብ ይወደኛል። ኢትዮጵያም ለዘላለም ትኑር እላለሁ። የሆነች ሙዚቃ እየዘፈንክ መኪና ላይ ተሰምቶ ነበር። የሆነች የማን የመስፍን በቀለ ነው? የመስፍን አበበ ምን የሚለው ሙዚቃ ነው? የድሮ የነበረች የመጀመሪያ እያለ እንደዛ የድሮ የነበረች የመጀመሪያ እያለ ሲዘፍን ነበረ ነው። ደስ ይለኛል። እሱ ሙቷል እኮ በህይወት የለም። ሙቷል። ክራር ነገር ሙቷል በእርግጠኝነት። ብቻውን ነው የሚጫወተው። በክራር ብቻውን ይጫወታል። ባይስ የፍቅር ታሪክ አለ ይባላል። እኔ ፍቅር የለኝም። በአሁን ጊዜ ተይዞ ነው። ድሮ የህፃንነትን የፍቅር ታሪክ አንድ ለታጫውተን ለቤተሰቦቻችን። እኔ ምንም የለኝም። ወላ እንደሱ አፍቅረን ነበረ፣ ግን ያም ልጅነት ነው። ድሮ ልጅነት ማን የምትባል ያፈቅር። ግን ቤት ተይዞ ስራ ተይዞ ምን ተብሎ ነው የሚኮነው? አሁን ያፈቀርካ ነው። ድሮ ህፃንነት ነው። ያው በትምህርት ቤት ህፃንነት ስለሆነ ነው የህፃንነት። አሁን ግን ቤት ተይዞ ደሞዝ ተደርጎ ፍራንክ ተይዞ ቤት ተይዞ ነው አሁን የሚሆነው። በባዶ ኪስ አይሆንም ነው። ማን የምትባል ልጅ ነበረች ታስታውሳታለህ? እኔ እንጃ። ድሮ ነው። ንገረኝ እስኪ ስሟን። ድሮ ሌላ ትባላለች። እሺ። በኋላም በቃ ምንም ነገር ሳይሆን ያው ትምህርት ቤት ያው ይሄን ሁላችንም ምንም ሳንደራረግ ያው በሰላም እኔም ትምህርቴን ጨረስኩ ነው። በጣም ተወዳት ነበር ይባላል። እንወዳት ነበረ። በአሁን ጊዜ ግን ቤት ተይዞ ፍራንክ ተይዞ ደሞዝ ተደርጎልህ ጥሩ ደሞዝ አድርገህ ቤት ሰርተህ ህንፃ ሰርተህ ካልሆነ አይቻልም። ድሮ በጣም ከባድ ነው። ድሮ ግን በቀላሉ ይፈቀድ። ድሮ በቀላል ታገባለህ፣ በቀላል ትወልዳለህ፣ በቀላል እንትን ትላለህ። አሁን ግን ከባድ ነው። አሁን ያ እሷ ጋር ያጣላህ ሰው ማን ነው? ማንም አልተጣላንም። ተለያየን በቃ እንጂ ምንም ነገር በሰላም ተለያየን። ናቲ በጀልባ ጣሊያን ሄዷል እንዴ? አንድ ጊዜ ሂዶ ነበር።
እንዴት እስኪ ንገረኝ ስለዛ ነበር አይ እኔ እንኳን በሰው እንትን አይ እሱ ጠይቀው ብሎኝ ነው ሄዶ ነበር እሺ ሄዶ ነበር በኋላም ተመለሰ መቼም መሰለህ እኔ ትልቅ ንግግር የምናገረው አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም ማንኛውም ሰው እንዳስተሳሰብ አይከብርም ያማ ቢሆን ኖሮ ሁሉም ያም ሁሉም ይከብር ነበር አይደለም አላህ ሲለውና አላህ ሲገድፍ ብቻ ነው የሚሆነው አላህ ሲለውና አላህ ሲገድፍ ብቻ ነው የምትከብረው ከዛ ውጭ በመሄድ በመምጣት በማሰብ በመሄድ አይከበርም አላህ ሲለውና አላህ ሲደግፍ ብቻ ነው ያኔ እኔ አባባል እንጂ በመሄድ በማሰብ በመናምን አይመስልኝም አላህ ሲለውና አላህ ሲገድፍ ብቻ ነው ባይስ ጎበዝ ሹፌር ነው ይባላል ምን መኪና ትነዳለህ ሁሉን እችላለሁ ያው ሶስተኛ አለኝ ሙሉ ሶስተኛ አለኝ የድሮ ሶስተኛ ሁሉ አውቶማቲክ እችላለሁ ናቲ ማይቶኛ እንደውም አዲስ አበባ ሆነ አንድ ጎልፍኛ ናቲ እንዲያየኝ ብዬ ወጣው ሰውየው ከፈለክ ጠይቀው ናቲ እንዲያየኝ አልኩና ነዳውኝ ከሆነ መንገድ እስከሆነ ነዳውና ሰጠሁት ሹፌሩም እንደውም እንደዛ አልጠብቀውም ነበር አለ አሪፍ ስም የበላ ነው አለ የበላ ማለት በጣም አሪፍ ሰው ነው አለ እንደውም በሁለተኛ ስሮ እየወረደ አለ ሁለቱን እንደዚህም አልጠብቀውም ነበር አለ ከትንሽ እስከ ትልቅ መኪና ትነዳለህ እችላለሁ ምን ችግር አለው አደጋ ገጥሞህ ካለ መኪና የለም እኔም ስፖኪዮ ያየው ነው ምንሄደው ስፖኪዮ ይነግረኛል መኪናውን ሁሉን ባላንስ ማድረግ ሁሉም ያየው በስፖኪዮ ነው ስፖኪዮ ያየው ነው ምንሄደው ዘንባባ ገጭቶ ያውቃል አሉ ማን እኔ አረገጭ አላቅም እኔ አንድ ነገር ገጭ አላቅም በፍጹም አንድ ነገር አድርጌ አላቅም ተጠንቅቀህ ነው የምትነዳው ስፖኪዮ ያየው ነው መኪና እኮ ለመገልገያ ነው እንጂ ለመሮጫ አይደለም በሰላም ልትሄድበት በሰላም ልትገለገልበት በሰላም ልትመጣበት ነው እንጂ ልትሮጥበት አደጋ እንድታደርስ አይደለም ሰው ሳትሆን ሰው አትፍጠር ያልከው አባባል ነበር ሳትሆን እንደመሰለ ሰው ሳትሆን ማለት ብር ይዘህ ቤት ይዘህም ብታገባ ይመረጣል ነው ያ ነው አባባሌ እንደዛ ነው ኧረ ምንም የለ እሺ ውሃ ጠጣ እሺ እንደዛ ነው አብሽር ኧረ ምንም ነገር የለም ያ ነው ተይዞ ቢሆን ይመረጣል ምንድነው ምንም እኮ እሺ ምንም ማር የለም ሰላም ነው አብሽሩ ሰዓቱን ያልኩ ልጅ አትውልድ ይዘህ ነው ይዘህ ቤት ሰርተህ ጥሩ ደረጃ ላይ ሆነ ብር ይዘህ ብታገባ ይመረጣል ነው እና አንድ የሆነ ልጅ ደግሞ ልጁ አባቴ ነው ባይስ ብሎ መጥቶ በሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር አይ ዝም ብሎ ነው እኔ አባቱ አይደለም እኔ አላገባሁም ሲጀመርም ሲጨረስም እስካሁን አላገባሁም ምን አለ እንደውም እሱ አላገባሁም አዲስ አበባ ነው የወለደኝ ከ22 ዓመት በፊት ዝም ብሎ ነው ውሸቱን ነው ግን እዛ አካባቢ አንተ የሆነ ግንኙነት ነበረ ኧረ የለም እኔ አላደረኩም ውሸት ነው ከአንዲት ሴት ጋር ግን አለ ግንኙነት ብለህ ቲክቶክ ላይ ቪዲዮ እንደውም ተወጥቶ ነበር ኧረ የለም እኔ አላደረኩም የለም ስለዚህ እርሙን ወቀ ተስፋውን የለም ውሸት ነው በዚሁ አጋጣሚ ዝም ብሎ ነው ውሸቱ ወንድምህስ አዲስ አበባ ወንድሙ ነኝ ብሎ የመጣው ሰው አሁን ሞት አይደለም እንዴ ባለፈው ውሸቱን ነው እሱ ሞት አይደለም እንዴ ሞተ እኮ ያ አላህ ወላሂ ያዘው ሞተ ምኑ ነው ሞት አላቅም እንደነካው አላቅም ወላሂ ሞተ በእርግጠኝነት ተበለክ እንትን ውስጥ ቲክታክ ውስጥ ገብተህ እንትን ውስጥ ያ አላህ ውስጥ ሞተ ወላሂ አላህ ይሰብርህ አንተንም አሚን ሞተ እሱ ያሳዝናል በጣም ሰውየው ንብረቴንም ላካፍለው ምናምን ደም ብሎ ነው ውሸቱን ነው ጠይቄዋለሁ አረጋግጫለሁ ውሸቱን ነው
እንዴ ንብረቱን ልስጥ ያለው ዝም ብሎ ነው። እኔ ወንድሙ አይደለሁም በምንም ነገር ማንገናኝ። እነሱ አባታቸው ሌላ እናታቸው ሌላ፣ የኔ አባቴ ሌላ እናቴ ሌላ። ውሸት ነው። ብዙ ጊዜ አረጋግጫለሁ። ያአላህ እኔ መሞቱን አልሰማሁም ነበር። ሙቷል አቦ ሙቷል ወላሂ። አዳማስ ሌላ አዳማ ደግሞ ነበር ሌላ ነበር። ያም ውሸታም ነው። ዝም ብሎ ነው። ግን መልኩ ግን አንተን ይመስላል እንደውም ያዳማው በደንብ። ኧረ ውሸቱን ነው። ዝም ብሎ ነው። ውሸት ነው። አንተን የሚመስል የለም ማለት በዛ ደረጃ አንተን ውሸታቸውን ነው። አረጋግጫለሁ። እንደዚህም የለም ውሸት ነው። እስኪ በህይወት የገጠመህን አስቂኝ ወይም አሳዛኝ ገጠመኝ። ምን ይገጠመኛል? ምንም ነገር የለም። ምን ይገጥመኛል? ምንም አልገጠመኝም። እኔ መኪና ስነዳ ተጠንቅቄ ነው። ሰው ጋር አልጣላም። ሰላም ሁኜ እስር ቤትን አልወድም። ከእስር ቤት አይገነባም። ከእስር ቤት አይሰራም። እዛ ሁነ ታግተሃል። ስለዚህ ከእስር ቤት እኔ በውጭ ሁኜ ብሰቃይም በውጭ ሁኜ ብሰቃይ ይሻላል ነው የኔ አስተሳሰብ። እንትን ስጠኝ እንጂ አንጀቴን በላኸው የሚለውን እስኪ ንገረን። ስጠኝ እንጂ አንጀቴን በላሁት አብዛኛውን ውሸታም ስለሆነ ነው። ልጁ የሆነ ነገር ሰጥሃለሁ ብሎኝ ዋሸ፣ ተናገረ፣ ግን ማድረጉ ላይ የለም። ተግባር ላይ ዜሮ። እሺ እና እንደዛ መዋሸት ጥሩ አይደለም ነው። ያን ጊዜ አንተ ምን አልከው? ትንሽም ብትሆን መዋሸት ጥሩ አይደለም ነው። አንጀትህን አላህ ይብለው ያለው ስጠኝ እንጂ አንጀቴን በላው ያልኩት እንትን ነው። ስላበሸቀኝ ነው እንደዛ ያልኩት። እሺ ምን አልከው? ምን ነው አንጀቴን በላው አልኩት። አንጀቴን እንደበላ አንጀትህን አላህ ይብለው አልኩት። ይሄ ነው እንጂ ሌላ ያለው የሚገርም ነው። ያንተንስ የድንጋዩስ ታሪክ አናቱን ለዘቅዝቅ የሚለው በኋላ ሳየው ጀማልን ነው። እኔም ዳፋ ላይ ሊጥለኝ የሆነ ጊዜ በቃ ተውኩት። ምን ብሎህ ነው? የሆነ በቃ እንደዚህ ሰድቦኝ ነው። እሺ ሰደበኝና ሲሄደ በኋላ በድንጋይ ልመታው ነበር። እንደው እኔንም ገደል ሊያስገባ ይሆነ። እሺ በኋላ አየሁና ተውኩት። መጨረሻ አናትህ ምን አልከው? ተውኩት። ልመታው ነበር። ያ ድንጋይ ቢሆን ይገለዋል፣ ይሞታል። ኧረ ትልቅ ድንጋይ እኮ ነው ያነሳው። ተናደህም ነበር? ግን በቃ አንተ አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው። ጎበዝ ማለት በንዴት ጊዜ ራሱን የሚመልስ ራሱን የሚገታ ይሄ ነው ጀግንነት ማለት። ያ ነው። እዛ ላይ ነው አንደርስታንድ ራስን የምትገታበት እዛ ላይ ነው። በንዴት ጊዜ ራሱን የሚቆጣጠር ጀግና ማለት እሱ ነው ይላሉ። ጀግና ማለት እሱ ነው። በዛ ንዴት ውስጥ ነህ ራስን ተቆጣጠር። ድንጋዩን አልወረወርኩትም። ተመለስኩ። ተሳድበ ምናምን በቃ ዝም ብለህ ተናልከህ ተመለስኩ። የሚገርም። እስኪ ተወው ይጣመም ስለሚለው ንገረን እስቲ። ውስጡ ከሰራ ነው ተፈጥሮ ስለሆነ ውስጡ ከሰራ ተወው ይጣመም አልኩት። ምኑን? ያ ነው ከኋላ ጠማማ ነው ሲለኝ ውስጡ ይሰራል አልኩት። ተወው ይጣመም አልኩት። ውስጡ ከሰራ ተወው ይጣመም ተፈጥሮ ነው አልኩት። ይሄ ነው። እንደዛ ነው። እና ማለት መጣመሙ ችግር የለውም። መጣመሙ ችግር የለውም። ይሰራል በጣም። የኔ ጭንቅላትን የልንገር ፕሮፌሰር ያለው እኔ ስለምተማመንበት ነው። ማሻአላህ ፕሮፌሰር ያለው የኔ ጭንቅላት። አሁን ለመስፍኔ በጣም ፍቅር አለ። በጣም መስፍኔ በጣም ትወደዋለህ? እወደዋለሁ። ወንድሜ ነው። ሃሎ መስፍኔ የምትለውን እስቲ ታስታውሳታለህ? ሃሎ መስፍኔ፣ ሃሎ መስፍኔ፣ ሃሎ መስፍኔ። እስቲ ደውልለት እስቲ። ሃሎ መስፍኔ፣ ሃሎ መስፍኔ፣ እንዴት ነህ መስፍኔ? ሰላም ነህ? እንዴት ነህ መስፍኔ? ሃሎ መስፍኔ፣ እንዴት ነህ መስፍኔ? ሰላም ነህ መስፍኔ? እንዴት ነህ? ያቺ አባባል በጣም ደስ ትላለች። እስቲ በምንድን ነው የተጠቀምካት ታስታውሳታለህ? እንደዚህ ብየዋለሁ መስፍኔን ስለምወደው መስፍንን ስለምወደው እስኪ ገጣባቱን የሚለውን ታስታውሰዋለህ? ኮምቦልቻ ገጣባቱን
ደደብ ጭንቅላት ያልከውን እስኪ ያስተው ደደብ ጭንቅላት ማለት እንዴት አልገባኝም። ማለት አንዳንድ ሰዎች አሉ አሁን ሳናዱ ደደብ ጭንቅላት ያልካቸው ገጣባቱን ያልከው ኮምቦልቻ ምክንያቱም አስተሳሰባቸው የሞተ ውድቅ ነው። እንዴት መሰለ ስራ ሰርተው ንብረት እያገኙ በንብረት የሚጫወቱ ሰዎች ቤት መስራት ሲችሉ ምን ማለት ሲችሉ ቤትም ሰርተው ጥሩ ደረጃ ላይ መሆን ሲሉ በገንዘብ የሚያባክኑ ሰዎች ገንዘባቸውን ባልሆነ መንገድ የሚያባክኑ ሰዎች እኔ በጣም ነው የሚያስገርመኝ። ለሴት ለመጠጥ እንደዚህ ቤት መስራት ሲችል መገንባት ሲችል ብር መያዝ ሲችል ትዳር መመስረት ሲችል ለመጠጥ ለምናምን የሚያጠፉ ሰዎች በጣም ነው የሚያስገርሙ። ያንን አንተ ነው ይሄን ደስ አይለኝም። ደደብ ጭንቅላት ያልከው ደደብ ጭንቅላት ይሄ ነው። ምክንያቱም ጥሩ መሆን የሚችሉ ሰዎች እንደገና አግኝተው ቻንስ ሲያገኙ ብር ሲያገኙ ወደ መጥፎ ነገር የሚሄዱት በገንባት እየቻሉ ብር መያዝ እየቻሉ መገንባት እየቻሉ ትዳር መስርቶ መኖር እየቻሉ ባሉባሌ ነገር ያጠፉታል። ያ ተገቢ አይደለም ነው። ያ ራሱ ደደብ ጭንቅላት ነው ያስብለዋል። ገጣባቱን ያልከው ያ ጥሩ አይደለም። የሚገርም የሽምብራ እሸቱን የበላው ሌላ ነው። እስኪ አስታውሰኝ ምንድን ነበር? የሽምብራ እሸቱን የበላው ሌላ ነው። እኛ የታማነው በጥርጣሬ ነው። እሺ ምን ማለት ነው? ይሄ ሰዎቹ ስለጠረጠሩ ማለት ነው እንጂ ሽምብራውን የበላው ሌላ ነው ያለ ማለት ነው። ቀጥታ ስለ ሽምብራ ነው ወሬው ነው ወይስ ሌላ አይደለም? ጥርጣሬ አለ። እኛን ጠረጠሩን እንጂ እኛ አላደረግነውም። ባይስ እንትን የምትወደው ምግብ ምንድነው? የምወደው ምግብ ምንድነው? እንጀራም እወዳለሁ፣ ሩዝም እወዳለሁ፣ ወጥም እወዳለሁ፣ ሁሉም እወዳለሁ። ሩዝም እወዳለሁ፣ እንጀራም እንወዳለን። እምልህ አንተም እዚህ ደርሰሃል የሚለውን ንገረን እስቲ። ሁሉንም ለአላህ እንቶ አንተም እዚህ ደርሰሃል። አንተም እዚህ ደርሰሃል ያልኩት ሁሉንም ለአላህ እንቶ አንተም ጥሩ ሰርተሃል ነው። እንደው አንተም አላህ አንተንም እዚህ የሆነ ገንዘብ ነገር አግኝቶ ነው ሰውየው። አንተም ሰው ተብለሃል ነው እንኳን እኔ ነው ለማለት ብዬ መሰለኝ። ወይ ጥሩ ሰው ተብለሃል እንኳን እኔ ነው። ወይ ጥሩ ተናገር ወይ ዝም በልስ ያልከው ምን ብሎ ነው? በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይም ዝም በል ነው። በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይም ዝም በል ነው። ያ ነው። እንደዛ ከሊመቱ ጠይባ ሰደቃ ያልከውስ? ጥሩ ንግግር ሰደቃ ነው ነው። ጥሩ ንግግር ሰደቃ ነው ነው። ፈረንጅ ነው መኖር ሲችል የምትለውን እስኪ እሷን አስታውስ። ክርስቲያኖ ሮናልዶ አረብ ሀገር ሄደ። ክርስቲያን እኔ እንጃ አንድ ጊዜ ታስሯል እያሉ ነበረ። እዛ ተቆጥተውት ሚስቱን ምናምን እንትን ብሎ ታስሮ ነበር። ምን ሆነ ታስሮ አልገባኝም። እንትን ነው ሚስቱን እዛ አጅነብይ ይዛ ሄዶ ኒካ የላቸውም እና ህጋቸው ደግሞ እዛ ጠበቅ ያለ ነው። እንደዛ ነው። እኔ አላውቅም ብቻ ታስሮ ነበር እያሉ ሲሉኝ ነው። ታስሯል እያሉ ሲሉኝ ነው። አልፈልግም ብሎ እወጣለሁ ብሎ ለሳውዲ አረቢያ ፍርድ ቤት ውስጥ እንትና ያለው ስጅን ውስጥ ነው ያለው። የለፊት ለፊቱ ነው አሁን ያለው እንትን ፊት ለፊት ላለው ጁምዓ ለጁምዓ ነው አሁን ውሳኔ ቀጠሮ። ደግሞ የፖርቱጋል መንግስት አንዲን ነገር ብታደርግ ጦርነት እንደማነሳ ብሏል። ሲሆንች ልጅ ደግሞ ወድሻለሁ ካልካት በኋላ እንደገና ከንስለ ነው አላልካት። ለምን? ይሄ ማስታወቂያ ነው። ማስታወቂያ ስራ። እሺ የማስታወቂያ ስራ እየሰራሁ። እሺ እንደዛ ነው። ምን አልካት? ማስታወቂያ ስራ ከንስለ ነው አላልኳታ። ማስታወቂያ ስራ እየሰራሁ። ለማስታወቂያው ነው ወድሻለሁ ያልካት? ለማስታወቂያው ስራ ነው የወደድካት። ማስታወቂያው ካለቀ በኋላ ያንን የወደድከውን ውዴታ ከንስለኸዋል። ምክንያቱም መሰለ ለማስታወቂያው ነው። ለማስታወቂያው ነው። ለማስታወቂያው ስራ ነው። በጣም ደስ ይላል። በጣም ደስ ይላል። እድሜና ጤና ይስጠን። ኢትዮጵያም ለዘላለም ትኑር።
ቤተሰቦቻችን እንደዚህ ያለ ከባይስ ጋር ያለን ጨዋታ እየቀጠለ ይገኛል። በሸጋ ቲዩብ የሚስተላለፍላችሁን የሸጋ ፖድካስት ፕሮግራማችን ዛሬ በሚገርም ሁኔታ በአይነቱ ልዩ የሆነ እንግዳ ባይስን ይዘንላችሁ መተናል። እንደሚታወቀው ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብላችሁ ይህን ተወዳጅ ፕሮግራም ሁላችሁም ሰብስክራይብ እንድታደርጉ ቻናላችንን ስንል በታላቅ ትህትና እንዲሁም በእንግዳችን በማስታወቂያው ንጉስ በባይስ ስም ባይሴ እንጠይቃለን። ምን ጊዜም ባይሴ ምንጊዜም ባይሴ የማስታወቂያው ንጉስ ባይሴ ምንጊዜም ባይሴ ይችላል ባይስ ይችላል ባይስ ይችላል። በጣም ደስ ይላል ባይስ እውነት ለመናገር ስራ ማሰራ ከሆነ ኑሮ በቁምህ ሞት ነው። ስራን መስራት አለብህ። ምንድነው አባባሉ? ስራ ህይወት ካልሆነ ኑሮ በቁምህ ሞት ነው። የሚገርም አባባል። ለምን ስራ ነዋ። ስራ ያስከብራል፣ ስራ ያስኖርሃል ነው። እሺ እንደዛ ነው። ስራ ያስከብራል። ስራን መስራት አለብህ ነው። ምን ጊዜም ለመኖር ስራ ከሰራው ፍራንክ ታገኛለህ፣ የምፈልገውንም ነገር ታገኛለህ፣ ትኖራለህም ነው። ሌላ እኮ የለውም። ስለዚህ ስራ ህይወት መሆን አለበት። ስራ ህይወት መሆን አለበት። ባይስ በጣም ታታሪ ሰራተኛ ነው። አላህን ይዞ ስራ መስራት ነው ሞደው። እንደዛ ነው። አላህን ይዞ ስራ መስራት በዛ ነው የምተማመነው። በቃ እኔ ደስ የሚለኝ አላህን ይዤ ስራ ሰራ ነው። የሚገርም ነው። እንትንስ ብር ከመታጠራ አሁን አንተ አንድ ጊዜ ብር አጠራቅሞ አልክ። አሁን ደግሞ ብር ከመታጠራቅም ብላበት ጠጣበት ያልከውስ? ታው ያ ሰው ብሎኝ ነው። እኔ እሺ ሰው ብሎኝ ነው እንደዛ አልኩት። አሁን እሱም ያጠራቅማል ገንዘብ በጣም እና ምንድነው የምትመክር? ትገነባበታለህ። ድምጽ ቀንስ። ስራ ነው ያዘው። አቴንሽኑን እየሰረከው ነው። መሆንም ጸጥ ማለት ነበረበት። እዚህ ቀረጻ ነው ያዘው። ሰው ሊና ቀረጻ እየተደረገ ነው። ጸጥ ማለት ነበረበት። ለሰው ንቀት አይኑር። ለሰው ንቀት አይኑር። ዝም በል አብሽር። መልኩም ጥቁር ነው። ስራውም አንዳንድ ሰው ዝም ብሎ ነው የያዘውን ሳይጨርስ ወደ ሌላ ይገባል። ወደ ሌላ እንትና ስራና እንግዲህ ይሆናል ወደፊት። እሱም ታዋቂ ሲሆን ጨርሰህ ስራን ሰርተህ ወደፊት ታዋቂ ሲሆን ከዛ በኋላ ነው ከስራ በኋላ ነው ሁሉም እንዳንተ ታዋቂ ሲሆን ወደፊት ሁሉም ነገር ከስራ በኋላ ነው። መጀመሪያ ለቅድሚያው ለስራ መሆን አለበት። በላም ማድረግ አለበት። እንደዚህ አሁን እንደው መጀመሪያ ለስራ ነው ቅድሚያ ለስራ ነው ቅድሚያ። የሚገርም ነው። መጨረሻ ለማኝ ሆነ አይደል ያልከው ሰውዬስ? አረ ምንድን ስራ መስራት አለበት። ገንዘብ ጠይቆ የሚለምነው አይኑ የተጎመደ፣ ሁለት እጁ የተጎመደ፣ ሁለት እግሩ የተጎመደ አካለ ጎደሎ ብቻ ሰው ነው የሚለምነው። ሙሉ አካል ካለው ግን ሰርቶ መኖር ይችላል። ሙሉ አካል ይዞ ነው መጥቶ አንተን ብር ስጠኝ ያለ። ሙሉ አካል ማለት ነው። አም ቬሪ ሶሪ አልከው። ምን አልከው? ለመስራት ይቻላል። ሰርቶ መኖርን የሚያክል ምንም ነገር የለም በዚህ ዱንያ ላይ። አላህን ይዘህ ስራን ስራ ኑር። በቃ ያ ነው ዋናው። አላህን ይዞ ስራ በመስራት መኖር በቃ እንጂ በዛ እድሜ ለማን በጣም ደስ አይልም። በጣም ወደ ውጭ ሀገር መሄድ ትፈልጋለህ? ለኡምራ ባለፈው ሄዶ ነበር ነው ሊሄድ ነበር። ብዙዎቹ አሜሪካን ሄደው የመጡ አሉ። ማቃቸው አንድ የሚባል ውጭ ሀገር ሄደ። ከዛ ምንም በ45 አመቱ መጣ። እሺ እኔ ህፃን ሆኜ ሄደ። ይኸው ምንም ሳይዝ መጣ። 52 ስቴቶችን የዞረ ነው ያየ። ምንም ነገር ሳያደርግ ምንም ነገር እንትን ሳይል መጣ። በ45 አመቱ መጣ። ምንም ነገር የለውም። የሚገርም ነው። እንደዛ በመሄድ እኔ እኮ ነገርኩህ፣ በማሰብ በመሄድ የሚሆን ነገር የለም። አላህ ያለው ነው የሚሆነው። እውነት ነው። አላህ ሲጨመርበት ነው። እውነት ነው። ታስባለህ፣ ላይሳካም ይችላል። አንዳንዶቹ እያበዱ የሚመጡ አሉ። ይሄም ነገር አለ። አንዳንዶቹም ደግሞ ምንም ሳይይዙ የሚመጡ አሉ። እንደሄደ ብርም ሳይይዙ ምን ሳይይዙ የሚመጡ አሉ። ይሄም አለ። እዚሁ ሀገር ላይ ነው ብለው ደግሞ ቆይ እንሂድ ብለው በባህር የሞቱ አሉ። ባህር ውስጥ የገቡ አሉ። በመንገድም የሞቱ አሉ። በመንገድ እየሄዱ
የሚሞቱ አሉ። ረሃብ እየገደላቸው ምናምን እያላቸው የሚሞቱም አሉ ብዙዎቹም። አዎ ይህም አለ። እንዳሰብኳ አይሆንም ነው እንዳሰብኳ። አላህም በቃ አላህ እንዳለው ነው የሚሆነው። ያባባሌ አላህ እንዳለው ነው የሚሆነው። እንድታውቅ ነው ማረጋት። እንድታውቅ የሚለውን እስቲ ንገረን። እንድታውቅ ምንድነው? እንድትገነዘብ ማለት ነው። ማንን ነው? ስለአንተም ስለእንትናም እንድታውቅ አረጋታለሁ ያልከው ጀማልን ነው? ይሆናል። ጀማል ይሆናል። እሺ እንግዲህ የሰው ልክ እንድታውቅ አረጋለሁ። ይሆናል። እኔ እንጃ ጅል እንትን ደንጋራ የሚለውስ ሬድ ደንጋራ አህያ እኮ ነው። አንተ እልም ያልክ አህያ የሚለው አህያ ጅል ነው ማለት ነው። ማን ነው? ጀማልን ይሆናል። እሺ ምን አልከው? ጅል ነው ደንጋራ ምናምን አልኩት እና አንተ ጅል ለማለት ፈልጌ እልም ያልክ አህያ አንተ ጅል ነህ ለማለት ፈልጌ ነው። ጀማል ጋር ብዙ ጊዜ ማለት እንትን ይላል ያናድዳል። ጀማል መተው ነው ግን ፍቅሩም አለ መሃል ላይ ውዴታ ወንድምነቱም አለ። ግን ያን ያህል ተንኮለኛ ነው። በስራ እዚህ ለመድረስህ የምታመሰግነው ሰው አለ? የማመሰግነው አንደኛ እኔ ስራ በመስራቴ አላህን ይዤ አላህን አመሰግነዋለሁ። አላህንም ይዤ ስራ በመስራቴ እደክማለሁኝ። በቃ እሰራለሁኝ። አላህን ይዤ ስራ እሰራለሁ። ይሄ ነው። አላህን ነው የምደግፈው። አላህን ነው የማመሰግነው። የማመሰግነው አላህን ነው። አላህን አመሰግነዋለሁኝ። በቃ ለዚህ ያደረሰኝ እሱ ነው። በቃ አላህ አመስግኑኝ እንዳለ ያው አመሰግነዋለሁኝ። አልሐምዱሊላህ ወሽክር ሊላህ አላለሁ። አልሐምዱሊላህ ወሽክር ሊላህ፣ አልሐምዱሊላህ ወሽክር ሊላህ፣ አልሐምዱሊላህ ወሽክር ሊላህ አለዋለሁ አላህን። አሁን ለወጣቶች እንዳንተ አሁን ለወጣቶች አሁን ቲክቶክ ላይ ቪዲዮ ሰርተው ለሚመጡ ሰዎች ለወጣቶች ምን አይነት ምክር አለ? ምን አይነት ይደጉ፣ በቃ ስራ ይስሩ፣ ቤት ይስሩ፣ ትዳር ይስሩ። ያንን ነው የምለው። ላሉባሌ ነገር ማጥፋት የለባቸውም። ለመጠጥ ለምናምን ይሄ ጥሩ አይደለም ነው እንደኔ አስተያየት። ቤት ይስሩ፣ ይደጉ፣ ትዳር ይመስርቱ፣ ይኑሩ። ያንንም እላለሁ። ይገንቡም እላለሁ። ግን ላሉባሌ ነገር ማጥፋት የለባቸው። ለማይሆን ነገር ማጥፋት የለባቸው። ያንን ነው። በገንዘብ መጫወት የለባቸው። በገንዘብ መጫወት ጥሩ አይደለም ነው። በብር መጫወት ጥሩ አይደለም። እኔ ይሄንን ከማቀው መጠጥ ሴት እያሉ የሚሄዱ ጫትስ እንዴት ነው? አሁን ጫት እንዳይቅሙም ትመክራለህ ወጣቶች? እንዳይቅሙ መቼም ባይቅሙም ደስታ ነው። ቢቅሙም ያው ግን አይቃሙም። ቢቅሙም ግን ጥሩ እየሰሩ ቤት እየሰሩ ቤት እየሰሩ እየገነቡ ብር እየያዙ ትዳር እየመሰረቱ ቢኖሩ ጥሩ ነው። ያንንም እላለሁ። መጠጥ ተጠቃለህ እንዴ? እኔ አልጠጣም። ኧረ እሺ፣ አጋጣሚ ያለው ጠይቀው አልጠጣም። ኧረ እኔ መጠጥ አልጠጣም። ምን ያደርጋል? ከመጠጥ ምን ይገኛል? ከመገንባት እንጂ። እውነት ነው። ከመገንባት እንጂ ከመጠጥ ምን ይገኛል? ወደፊት ምን ነገሮችን ማሳካት ፈልጋለሁ ትላለህ? ለምሳሌ ቤት ይዤ እንግዲህ አላህን ይዤ ያው ቤት ይዤ ትዳር መስርቼ ለመኖር ሞክራለሁ። ያ ነው። እንደዛ ነው። አጠቃላይ አሁን አዲስ አበባ ከሄዳችሁ በኋላ እዛ አዲስ አበባ በነበረው ቆይታ ምን ያህል የሚሆን ገንዘብ ሰርታችኋል ይባላል? ይሄ አይነገርም። ሚስጥር ነው። አይነገርም። እንኳን ነግረው ጥሩ አይደለም። አይነገርም። ጸጥ ብሎ ኢትዮጵያ ላይ ሲኖር ጸጥ ተብሎ ነው። እኔ ልንገርህ፣ ለወዳጅም ለጠላትም አይነገርም። ጸጥ ብለህ በቃ አላህን ይዘህ መስራት ብቻ፣ ስራ እየሰራ መኖር በቃ ያ ነው የምመርጠው። ስለ መስፍኔና ስለ አንተ ጓደኝነት ስለናል ወንድሜ ነው። በጣም ወደዋለሁኝ። የሰፈር ልጅ ነው፣ ጎረቤት ነው፣ ወንድሜም ነው። በጣም ወደዋለሁኝ፣ አከብረዋለሁኝ፣ ወደዋለሁኝ። አሁን አሜሪካ ገብቷል። አሜሪካ ገብቷል። ለኑሮውንም ጎጆውንም አላህ ቢሊየነር አላህ አድርገው። ለዚህ ያደረሰኝ እሱ ነው መስፍኔ።
ለዚህ ያደረሰኝ እሱ ነው። ጥሩ ልጅ ነው። ጥሩ ልጅ ነው። ከጸባይ አንደኛ አፉ ማር ጸባውን ቆንጆ ነው። ሁሉም በቃ ነው። ያንን ነው ማለት ይመለሳል። አሁን ይመጣል። እኔ እንጃ والله አላህ አለም። ትደዋወላላችሁ? እንደዋወላለን። አሁን አሜሪካ ነው ያለው። አሜሪካ እየኖረ ነው። እዛ ነው ያለው። ያየዋል ይሄን ቪዲዮ። አሁን ለሱ ማስተላለፍ የምፈልገው መልእክት አለ ለመስጠት። ደህና ይሁንልኝ፣ እድሜና ጤና አላህ ይስጠው፣ ኢማንም አላህ ይስጠው፣ ቢሊየነር አላህ አድርገው። እንደዛ ነው የምለው። እሱ ነው ያወጣ። እሱ ነው ለዚህ ያደረሰኝ። ስለዚህ እድሜና ጤና ሰጥቶት ቢሊየነርም አላህ አድርገው፣ ወደፊት እየገነባ እንዲሄድ አላህ አድርገው። የበለጠውንም ይጨምርለት ይስተውላለሁ። በጣም ደስ ይላል። ቤተሰቦቻችን ከቫይስ ጋር የነበረን ቆይታ እንደዚህ ያለ እየቀጠለ ነው። እስካሁን ድረስ በቪዲዮ ላይ ቆይታችሁ ሸጋ ቲዩብን ሰብስክራይብ ያላደረጋችሁ ካላችሁ በእንግዳችን በቫይስ ስምና እንደዚሁም ደግሞ በፕሮዳክሽናችን ስም ሁላችሁም የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ የደውል በተኗን በመጫን ሁልጊዜ አዳዲስ ቪዲዮዎች ስንፖስት ስናደርግ እንዲደርሳችሁ እንድታደርጉ ስንል በታላቅ ትህትና እንጠይቃለን። ከቫይስ ጋር የነበረን ቆይታ ይህንን ይመስላል። በቀጣይ ደግሞ አዳዲስ ነገሮችን ይዘንላችሁ እንደምንመጣ ቫይስ ቤቱ ቤትህ ነው። ልክ ነው። አመሰግናለሁ። እኔም መላው ኢትዮጵያ ሕዝብ እድሜና ጤና ሰጥቶ ለዘላለም ይኑር፣ ኢትዮጵያ ለዘላለም ትኑር። አመሰግናለሁ። አሁን የቫይስ መልእክት ነው። እስኪ የሸጋ ቲዩብን አሁን እኛ ለምሳሌ አሁን እዚህ ሀገር ላይ የመጀመሪያ ነው በእንደዚህ አይነት ነገር ያመጣ ነው። ሸጋ ቲዩብን ሰብስክራይብ እንዲያደርጉ ንገራቸው። ሸጋ ቲዩብን እቺኛውን ካሜራ ሸጋ ቲዩብን ሰብስክራይብ አርጉ የኔ አድናቂዎች። አመሰግናለሁ። እጅግ በጣም አድርገን እናመሰግናለን ቤተሰቦቼ። ዛሬ የነበረን የቫይስ ጋር የነበረን ቆይታ ይሄንን ይመስላል። ቫይሶ መጣ የህይወት ልምድህን ስላካፈልከን በጣም እናመሰግናለን። ቺርስ አድርገናል ቤተሰቦቻችን።